እንሸኛለን። ሬሳውን እንሸኛለን። ደስተኛ ነሽ? መንፈሱ ይመታል። እንደገና በኢየሱስ በኃይል ትሄጃለሽ። የሚዋጋ ይሰበራል። እነግራችኋለሁ በጌታ በኢየሱስ በእናንተ ሲዝን ላይ በእናንተ ስራ በኩል ላይ የሚዋጋ ማንኛውም የጠላትነት ስፕሪት ይመታ። አሜን በላንድ ሰው አሁን ለስራ ነው ሄደችው፣ ግን ጠላት መንፈስ ከብቶ ነው እዛ ላይ ስራ እንዲያሰራ ያደረገው። በጌታ በኢየሱስ በየትኛውም ዓለማት ያላችሁ እህቶችና ወንድሞች በክርስቶስ ኢየሱስ ስም ጸልላችኋለሁ። በክርስቶስ ኢየሱስ ማንኛውም የጨለማ ስራ ሁሉ ይፍረስ። በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። ማንኛውም የጠላትነት ስፕሪት ይሰበር። ተሰበረ። አሜን በኢየሱስ ስም። ኦኬ ቸርች ኦኬ ከውጭ እንደመጣሁ አንድ ሄድኩኝ። ከዛ በኋላ አሪፉን ፓስተር ገናኛል በቃ ሄጄ እሱንም ለማናገር ውስጤ በቃ ብዙ እንትን አይደለም እና ያው እሺ በኋላ ሄጄ ማላቁ ሌላ የሚገርም ነገር አንቺ ራስሽ ከዛ ሀገር እንደመጣሽ አንድ ልጅ አያለውና ከሷ ጋር ወደ ሌላ ስፕሪት ነው የገባሽው። አንድ ሴት ጠይም ሴት አያለው በኤ ፊደል የሚጠራ ስም አያለው። ትንሽ ካንቺ ያጠረ ትላለች፣ መካከለኛ እንደዚህ ትንሽ መንፈስ አያለው። በሌላ መንፈስ በሷ በኩል ላይ ያንቺን ነገር ታውቂያለሽ። ማናት? በኤ ፊደል የሚጠራ ሰው አያለው፣ ግን መንፈሱን እግዚአብሔር ሰብር ያለው አለ። የሚገርም ነገር ቸርች እንዳትሄጂ ወደ ሌላ ዓለም እንድትገቢ እሷው በዚህ ሰዓት ቢዝነስ ነው የምትሰራው። የጠላትነት ስራ፣ አስጸያፊ ስራ። አሜን። ጨብጭቡ ለጌታ። ስለቀርበሽ ወደ ጌታ ትመጣለች። አሜን። በኢየሱስም መለስኩ። አሜን። በኢየሱስም መለስኩ። ካለበት ስፍራ ወደዚህ ቤተክርስቲያን ጠራው። አሜን። ሳትሆን በግድ ትመጣለች። አሜን። ቃል አውጥተናል። አሜን። በሷ በኩል ያለው ስፕሪት አንቺ ሰላም ሁሉ በቃ እየጠፋ ማለት አሁን በቅርብ ራሱ ዛሬ ምናምን ነበር አሽሻዊት ምናምን ወስደው ነበር እና በቤት አባት አባሪ ነበር ከነሱ ጋር ነበር። አያችሁት? አዎ ገብቶ ዛሬ በኢየሱስ ክርስቶስ ስም ያንቺ ጉዳይ ተቀየረ። አሜን። አይ ተቀየረ በኢየሱስ ስም። አውራጭ አብጭ ዘማሪያ ወጭ አግረሸኛለሁ። አሜን። በኋላ እንደመጣሽ ደግሞ የእግዚአብሔር ክብር ውስጥ ትገቢያለሽ። እንደገና የእግዚአብሔር ኃይል ባንቺ ላይ ያርፋል። አሜን። አሜን ነው ወይ? አሜን። መከራ ተመለሰሽ አታይም። አሜን። ተመለሰሽ ያውልሽ ጫት የሚቅሙ ጋር ጋንጃው ጋር የሚሰሩ ሰዎች ጋር አሽሽ የሚጠጡ ሰዎች ጋር አትጠግም። አሜን ነው ወይ? ከዚህ ሰዓት ጀምረሽ እዛ ቤት ያሉትን ወደዚህ ታመጫለሽ። አሜን። ፍራታ ጋባሽ ፋርቂ ቀኝ እጆች መንፈሱን ሰብራለሁ። በስ ውስጡን ለካርታ ባኪና ነውስ በራዛን በኢየሱስ በየነት ውስጡን ሊያ ስኬትን የበላ መንፈስ በኢየሱስ ስም በኢየሱስ ስም በኢየሱስ ስም በር ሶስት ጊዜ ጮናል። ሊገራት ልቦናች በለው ኢየሱስ በገበ አፍክፈት ግባት ጮናል። ስኬትን የበላ በሰው ላይ ቁጭ ብለ የምትበላ የጠላት እቅድ በር ሶስት ጊዜ ጮናል። ሂድ ጊዜ እኔ እግዚአብሔር ሰው ነኝ። ዛሬ ተይዛል። ቀና አድርጉ ባካችሁ፣ ቀና አድርጉ። እኔ የተቀባይ እግዚአብሔር ሰው ነኝ። ማን ትባላለህ? አሁን አላዘዝኩ። ቀና ብሉ። ቀና ብላችሁ ልትናገሩ አዛለሁ። ማናችሁ? አሁን ቀና ብለን ልትናገር አዛለሁ። ማናችሁ? እነማን ናችሁ? ለምንድነው ስኬቱን የበላችሁ? ለምንድን ነው የምታሰቃዩት? እቺ ልጅ ስለማንፈልጋት
ዓላማችሁ ልትሞቱ ነው። እኔ እግዚአብሔር ሰው ነኝ። ዛሬ እንደተያዛችሁ ምን ታውቃላችሁ? ቆይ ቀናበሩ አዛለው በኢየሱስ እንድትቆሙ አዛለው። ቀናበሩ ተነስ፣ በኢየሱስ ስም አዛለው ተነስ። ምንጣፉን እሳት አድርጋለሁ። ቆይ ዓላማቸው ምንድነው? ዓላማቸው ምንድነው? ኦኬ ለምንድን ነው እሷን ህይወት እያጠፋችሁ ፍራንቻ ሱሳሱስ? አሜን። መጨረሻቸው ምንድነው? ኪዳናቸው ምንድነው? ኪዳናቸው ምንድነው? ተናገር። በኢየሱስ ስም እሳት አቃጥላለሁ። እንድትናገር አዝሃለሁ። ሰው ቤታችን እንድትሆን አደረኳት እኮ። ሌላስ? አሁን እኮ የሰው ቤታችን እኮ ናት። ምንም የቤታችን እኮ ተቀብታ እናንተን ታባራለች። ተቀብታ ታባራለች። እናንተ ግን ቀና በሉ በኢየሱስ ስም አዝሃለሁ። ስንት ዘመን ነው በእሷ ላይ ተቀመጣችሁ? ስንት ዓመት ነው? ስንት ዓመት ነው? ስንት ናችሁ በቁጥር? በቁጥር ስንት ናችሁ? ተናገር በኢየሱስ ስም። ስንት ናችሁ? እንድትናገር አዛለሁ በኢየሱስ ስም። በቁጥር ስንት ናችሁ? ተናገር በኢየሱስ ስም። ኦኬ አውራ ታወቃ ረባኪ ሻት በኢየሱስ ስም ሻት። ስንት ናችሁ? በትክክል ልትናገሩ አዛለሁ። ዛሬማ ተይዛችኋል፣ አለቃችሁ። ተናግራችሁ ትሄዳላችሁ። እንዳትጥሉ በኢየሱስ ስም አዛለሁ። ቀና እንድትሉ አዛለሁ በኢየሱስ ስም። እግሬን አዛለሁ። ሽባ መንፈስ ስለቀቋት ሽባ መንፈስ እስቲ ዓላማችሁን አሳዩ። እስቲ ዓላማችሁን አሳዩ። እንዳትሄድ ወዴት? በቃ ሁሉም ቦታ ያዝነባት እኮ። ስራዋንም ማስቆምናት እኮ። እሺ ሌላስ? ኧረ ተው በቃ። ስንት ናችሁ በእሷ ህይወት? በቁጥር ስንት ናችሁ? እኛ ተልከን እኮ ነው ከጥልቅ የመጣነው። ከጥልቅ ናችሁ። ማን ነው አለቃ? ስሙ ማን ነው? ጥልቅ ያለው ማን ነው? ተናገሩ። ጥልቅ ያለው ማን ነው? ማን ነው? ስሙ ማን ይባላል? ጥልቅ ያለው ማን ነው? ኦኬ ስሙ ንገሩ በኢየሱስ ስም። አቤት አቤት። ምን አልሽ? ምን አላችሁ? በል ተናገሩ። ማን ነው አለቃ? ስሙ ማን ነው? ቀና እንድትሉ አዛለሁ። ከሩቅ ነው የተላክነው። ከሩቅ ማን ናቸው? እነማን ናቸው? ስማቸው የለም? ተናገር በኢየሱስ ስም። እኛ ከሩቅ ቦታ ዓላማቸው እንደፈረሰ ታውቃላችሁ? እየፈረሰ ነበረ። እየፈረሰ ነበረ። እጆቻችሁ ለምን ታረጋላችሁ? እንደዚህ ለምን ታረጋላችሁ? ዳንስ ነው? እያዘነሳችሁ ነው? በራዛ ነው በኢየሱስ ተነስ ተነስ። እጅ ከፍ ከፍ ከፍ። እጅ ከፍ። ይሄ ማሸነፍ ምልክት ነው። አሁን ሰዓት አልቋል፣ ጊዜ አልቋል። ስንት ናችሁ በውስጣችሁ ያለው? ተናገር በኢየሱስ ስም አውራ። አሁን ትሄዳላችሁ አትሄዱ? ትሄዳላችሁ አትሄዱ? ዓላማቸውን ለቃችሁ እቺ ልጅ ስኬቱን ሁሉ ስንት ዓመት ነው? ስንት ዘመን ነው እሷን የያዛችሁት? ስንት ዘመን ነው? ስንት ዓመት ነው? 7 ዓመት። ኦኬ በኢየሱስ ስም እጅን አንሳ አንሳ። አዛለሁ። ቀና እንድትሉ አዛለሁ። 7 ዓመት አያችሁ? በረንዳትስ አሁን ዛሬ ጠላት የወሰደው ምርኮ ይመለሳል። ጠላት የወሰደው ምርኮ ይመለሳል። ጠላት የወሰደው ምርኮ ይመለሳል። በእጅህ ይመለሳል። አንድ ሰው ሰላም ይመልስ። አንተ ብሪቱ ዳሙ ያይበልባት። ጠላት የወሰደው ምርኮ ዛሬ ይመለሳል። ጫቡን የበላው በኢየሱስ ምርኮን መልሶ ይሄዳል። በል አዛለሁ። የ7 ዓመቷን በሙሉ ለቃችሁ በረከቷን የሷን ብር እንዳትይዝ ህይወቷን እንዳትክላካማጃ። በዚህ አጋጣሚ ነግራችኋለሁ። በትዳራቸው ላይ በስራቸው ላይ የእናንተ ገንዘብ ይመጣል፣ ግን ወዴት እንደሚሄድ የማይታወቁ ሰዎች በክርስቶስ ኢየሱስም አውሬው ዛሬ አስተፋለሁ። አውሬውን በኢየሱስም አስተፋለሁ። በኢየሱስም አስተፋለሁ።